መንከባለል ነዳለን ትጣፍጣለች ትነዳለች ቆይ መንከባለል ነው የምትባል ማታ ስራለኝ ስራ ልሄድ ነው ያልኩ ሲሄድ እሱ የሚሰራልኝ ስማ አንተ ቆይ ማታ ላይ ነው ተንኮል የሚሰራ ከስንት ሰዓት ጀምሮ ዘናብ እያወጣለሁ 4 ሰዓት 3 ሰዓት ስራ እየሰራሁ ነው ማድረግ የእሷን ስራ እየሰራ አገኛለሁ እያልኩ ማታ ከግቢ አቤት ነኝ እያስመሰልኩ እወጣለሁ ትወጣለህ ከዛ ተንኮል ታሰራለህ ምን አይነት ተንኮል እሷን ለመግደል መርጣ ሰው ታውቃለች ሰው ትለያለች አትቀርብ ሰው ለይታ ነው የምትለው ሰው ጋር አትቀርብ ማን ያገኛት ስማ ማን ግቢዋ ውስጥ አለን በሴት ነው በወንድ ላይ ሆናችሁ ነው የምትሰሩት አታዋርደኝ በሴት ነው በወንድ በሴት ፀጉሯን ጨረስ ዛሬ ስትቃጠል ታጥባል እንዴት ከእነሱ ያለው ከእኔ አይበልጥም ትላለች ፀጉሯ አንድ ጽብት ገባ ፀጉሯ ውስጥ ገባች ቅቤ ሰጠዋት አታልዬ ልጄን አምጪልኝ ከትምህርት ቤት ብዬ እንደታመመ ሰው ልጄን ከትምህርት ቤት አምጪ ብላ እና በቅቤ ነው የገባች ደስ ቢለኝ ስማ እሷ ስትሞት ብዙ ብር አገኛለሁ እሷ ከሞተች ስንት ሺህ ነው የምታገኘው ስንት ሺህ ብር ታገኛለህ ቆይ ስማ እሷ ስትሞት ስንት መቶ ሺህ ነው የምታገኘው እሷ ስትሞት ስንት ሚሊዮኔር ትሆናለህ እሷ ስትሞት አያችሁ የሰይጣን አትሞትም እሷ ስትሞት እምቢ አለች ቆይ በወር ነው በዓመት ነው ግብር የሚከፈለው በወር በዓመት አታ ቶሎ ስትራይክ የት ከተማ ነው የምታሳድሰው አያችሁ የቅድሙ ቢሾፍቱ ልጇን አስመለጠች ቢሾፍቱ ላይ በስንት ሺህ ነው የምታሳድሰው 450 ሺህ 200 ሺህ ተከፍሏል አያችሁ ሰው ላይ አውጥቼ ማገኛት ቆይ በምን ነበር የምትገላት በመኪና ወይስ በምን ነው የምትገላት በመኪና ሞከርኩ አልሆነም ቆይ ለመግደል ስንት ቀን ቀርቷል ከስራ ላባራት ሞከርኩ አልሆነም ከስራ ምን ነበር የምትሰራው ስራ ምን እያጠፋ ቆይ ምን ነበር የምትሰራው ስራ አስተማሪነት ስትያ ክፍል ነው የምታስተምረው ስትያ ክፍል ሚሰጣትን ታስተምረው ሞከርን የምን ተማሪ የምን አስተማሪ ነች የምን ሶሻል አስተማሪ አሁን ምን ሆነ ተቀምጣል ጎሮሮዋ ነው ወይስ እምብርቷ ነው ምን ሆነ ተቀምጣ ያበላዋትንማ አስወጣው እየደወሉ እየመጡ እየጸለየ አስወጣው አሁን ምን ሆነ ተቀምጣ ብዙ ቦታ እየሸወርኩ ነው የምትለው እጸልይ ብዬ በጸሎት አታልዬ ዶሮ አበላተው ዶሮ ሰጠዋት ልጆቿን ባሏን ቀባት አያችሁ ባሏ ተቀብቷል ልጆቿ ተቀብቷል ዶሮ አለ ደግሞ ተደግሞ ተሰጥቷል ስማ አታ ተመልከት ቀረበ አሁን ጭንቅላቷ ላይ ወገቧ ላይ ወይስ ብርቷ ላይ ያለው ፀጉሯ ብዙ ነበር ባልተጨረሰ ፀጉሯ ላይ ተቀምጣ እጃችሁን ከፍ አድርጉ እስቲ ወደ ዙሪያ ያላችሁ በሙሉ ዛሬ በእናንተ ህይወት ላይ የተደገመ ይገለበጥ አሜን ዛሬ በህይወታችሁ በመንገዳችሁ ላይ የተደገመ ዛሬ ይገለበጥ አሜን ቀረበ ህይወቷን ተረቀለው ሰረቀት
ጋንስ በታላ ግን ጨዋታ ተብሎ ቻልኩም ተለቀቀ ሰለቀ ሙከራ መጨረሻ የመጨረሻ የመቆርቅ ይሳካ ስማ ተለቀቀ ሰለቀ በመጨረሻ ብለቀቅ ይገለኛል ስራ ይፈስ የደብረ ብርሃን የደብረ ዘይቱ አለቃ የደብረ ዘይቱ ወንድ ነው ሴት ላይ ስማችሁ ማን ይባላል? ሞልቃቃ ትላለህ ስማ ተለቀቀ ሰለቀ ስሟ ማን ነበር ያልከኝ? ሴቷ ሞልቃቃ ሴቷ ደም ላደርግብኝ ደም ማነው ስሟን ተናገር በኢየሱስ ሙሉ ደሙ ስሟ ደሙ ይባላል። ቢሞላልኝ አሁን ለሙከራ ልጆቿን ስራዋን ላልመለስ ኦኬ ሁለተኛ ሶስት ይቀራል ሁለት ይቀራል የመጨረሻው ነው ኤቢሲ ጨብጭ በናዝሬቱ በኢየሱስ ስም ፈውስ በኤቢሲ ላይ ይቀጥል። ሳስ በሙሉ ይሰጥ ስራዋ ይቀጥል። ማታ ከ3 ሰዓት ጀምሮ ቢደገምባት ድግምቷ ይፈስ። ጨለማ ይብራ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸለይ። ፈውሷን ተቀብለሃል። እዛ እንደገቡ ብለሽ ጎረቤት ሃይማኖቷ ምንድን ነው? ሃይማኖቷ ጴንጤ ነች። አንተ ጴንጤም ጦንቃይ ቤት ለምደህ ስራው አሜን በል አሜን። ለማንም አትንገሩ፣ አይነገርም። ጎረቤት ቀርቶ እዚህ በር ጋር ብትሆን እራሱ አይወጣም። ጴንጤ ብቻ የሚጸልይ ሰው ለሰው ወሬ ያወራ፣ ትልቅ ሰው ትንሽ ነገር ያወራ። በቃ ተመልክ። እኔ ደግሞ ሸንቼ ደሙ ውስጥ ከተትኩት። አሜን። የዘራውን አንድ ሰው የሚያጭቀው መቼ ነው? ዶሮ ተሰርቶ ይሰጠሽ